ሰላም ሰላም እንደምን አላችሁ ሁሉ ሰላም እንደመልካም ከኔ ሁሉ ሰላም አልሐምዱሊላህ እንግዲህ ላይመን ቲዩብ አዲስ ከሆናችሁ ሰብስክራይብ ላይክ ያደረጋችሁ አስተያየት ካላችሁ በኮሜንት አሳውቁኝ እስኪ ስለ ኢሳምና ስለ ኢክራም ዛሬ እኔ ግን አንድ ነገር የገረመኝ ነገር አለ እውነት ኢሳምና ኢክራም እስከ ዛሬ በኒካ አይደሉም እንዴ ጥያቄ በጣም እኔ እንጃ ጥያቄ ሆኖብኛል ከምር አሁን ሶሻል ቲክቶክ ላይ እንደዚህ እየተቀባበሉት ነውና እንዴ ምንድነው ይሄ ነገር ምንድነው ያኒ በኒካ ሳይሆን ነው እንዴ ልክ እንደባልና እንደሚስት ጋቤና ያረገ ወደ ይዟት የሚንሸራሸረው በጣም እኔ እንጃ እስኪ እናዳምጠው ዞሮ ሰነዴ ምናምን እሱ ነው ያው ከአባቴ በላይ መቼ ማንንም ማምነው ለኔም ጥሩ ይመኝልኛል ክፋስብልኝ ብዬ ማስበው እሱ ነውና አሁን መነግረም ውሳኔ የሱ ነው የሚሆነው እንኳን ለዛ ኮን ተማከር ያልኩሽ እና መጨረሻ ላይ አይሆንም ይቅርብ እንግዲህ ሽማግሌ ቤተሰብ አናግሪ ምናምን ብሏት ኦሬዲ ወንድሟ አይሆንም ከሱ ጋር ከኢሳም ጋር እንደ ቀልድ ነው ማለት እንደ ቀልድ እንደ ጨዋታ ነው ያሰበው ምናምን ይያለች ነው እንግዲህ ኢሳም እስከዛሬ ኒካ ሳታደርግ ነው ኢክራምን ጋቤና ያረክ የፈለክበት ይዛት ምንዝና ነው አረ በጣም ሼም ነው ከምር ብሎኝ ማ ልጇ ኮች አይ እዚህ አንተ እዚህ ያለው ነገር ይቅርብሽ ማለት ምን ነው አንተ ጋር ያለው ነገር በጣም አይሆንም ባልች ያመርሽ ነው እንግዲህ ኢሳም አብስብሽና አናግሪ እንዳላት መልስ እየሰጠችው ነው መልሱ ምንድነው በቃ ወንድሜ ከለከለኝ ነው ማለት ያው አለፍትና ይኖርበታልና እሱ የከለከለበት ቦታ ላይ ደግሞ እኔ አልገኝም እሱን ገዳፊ ነኝ እያለች ነው እንግዲህ በስ ኢሳም በጣም ገራሚ ነው ከምር እና እኔ ደግሞ ከሱ አሰባለሁ ጀመርሽ ነው ያለው ያሳለፈው ሁሉ ነገር ሹና ከዛ አይሆንም ማለት በነገራችን ለኢክራም ኢሳም በዚህ በቆይታቸው አጋጣሚ መኪና ሁሉ እንደገዛላት ምናምን ተናግሯልና እንዴ እኔ ግን እየገረመኝ ነው እውነት እስካሁን ኒካ ሳታደርጋት ልክ እንደሚስት አድርጋት የኖርክ ኢሳም አሁን በቅርብ ሰዓት ደግሞ ኡምራ እንዳረክ ነው እና እነዚህ ነገሮች ለአንተ ከበድ ያሉ እንትና ይሆንብህ በጣም እኔ እንጃ እኔ እንደራሴ በቃ በኒካ እንዳለ ነበር ማለቴ በቃ ውስጤ የገመተውና አሁን ስሰማ ሁለት ጥያቄ ሆነብኝ የህፃን ስራ ነገር መሰራ መጀመሪያው ነው ለምን አላሰበም ምናምን አይ ያስባል ምናምን አልኩት ግን አንተ ወጣለት አሮን እኔ እንደሪስ ያያል ይሁን አላቅም እንደኔ ኢሳም እውነት ኢሳም እስከዛሬ ባልና ሚስት መስላችሁኝ ይሁን እንዳውም የሆነ ቪዲዮ ሰርቼ ነበርና አሁን ደግሞ ቪዲዮን ሲቀባበሉ ሳይው ሽማግሌ እንደላኩ ምናምን ስትል I'm so sorry በጣም ገረመኝ እውነት ይሄ ነገር ለእንትን መሆን አለበት ለቪዲዮ መሆን አለበት አላመነበትም ብቻ እኔና ባንተ ነገር አላመነበት ከዛ አንቺም አሁን የሁሉ ነገር እሺ እሱና ውሳኔ አክሰፕት ልታደርጊ ነው ማለት ነው አይደል እና ኢሳም እንግዲህ የስከዛሬ ቆይታችን እያለች ያው እንትን እያለች ነው እንግዲህ ቤተሰብ እንደከለከሉ ነው የሚናገሩት እነዚህን አቋሞች ግን እኔ እንጃ እኔ ይሄ ነው ብዬ መናገር በጣም ከበደኝ ምክንያቱም ኢክራም ጋር ያለ ቀረቤታና ያለ የፍቅር ግንኙነታችሁ ኦሬዲ በቃ በኒካ ቆይታ ይመስል ነበር ይሄ ነገር ደግሞ ኒንጃ እውነት ለሚዲያ ነው ወይስ ትክክለኛ ነው ኢሳም ይሄ ነገር በጣም ይከብዳል ታቃለ ማንኛውም ሴት ልጅ
አንተ ሙስሊም ነህ በእስልምና ክልክል እንደሆነ ታውቃለህ አጅነብይ ናት ለአንተ ኦሬዲ በቃ ቪዲዮ ልሰራም ሆነ እንደዚህ በቃ አንተ ስትል ረብናት አሁን ደግሞ ከኡምራ ወደዚህ ማለት ኡምራ አርገህ ከሄድክ በኋላ ነው ይሄን ነገር አሁን እንትን እያሉ ያሉትና አስበው ኡምራ ደርሰህ እንደገና ደግሞ ወደ ሌላ እንትን ስገባ በጣም ከባድ ነው ማለት ይሄ ነገር ግን በጣም ይከብዳል ማለት ገንዘብህን ማጥፋት የለብህም ነበር እንደዛ ከሆነ ኦሬዲ ከነገሮቹ ለማስተካከልና አንዳንድ ነገሮችን ከአላህ ጋር እንድትሆን ነበርና ቀድመህ ይሄን ነገር ኡምራ ሳታረግ ቀድመም ተስተካክለው ነገር ቢኖር አንደኛው ስለ ኑሮ ሁኔታ ነበር ማስተካከል ያለበት ግን ይሄን ነገር እኔ መናገርና መምከር ሳይሆን እኔ እንጃ እንደራሴ ማለት እናንተ ያው ፌመስ ናችሁ ምናልባት እየፈመሳችሁ ነው ምናልባት ይሄንን ነገር ምናልባት ለቪዲዮ ወይም ደግሞ ለፈመሳ ከሆነ እኔ እንጃ እንግዲህ እንጂ ሁሉን ነገር ታውቃለህ ካንተ በላይ ዕውቀት ኑሮኝ ሳይሆን ኑሯችሁ ሳይሆን እንደዛ ነው እንግዲህ ምንም ነገር ምንም በወሰን በቃ ዋናው እሱ ይቻለበት السلام عليكم ورحمة الله وبركاته سلام እንደምን አላችሁ የአይመን ቲዩብ ተከታታዮች ሁሉ መልካም ሁሉ ሰላም ነው ከኔ አልহামዱሊላህ ሁሉም ሰላም ነው ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር ያረጋችሁ አበረታቱኝ ሐሳብ አስተያየት ካላችሁ በኮሜንት ታሳውቁኝ ምናልባት ሐሳብ አስተያየት ኖራችሁ ይችላል በኮሜንት ታሳውቁኝ በአወራሁት ነገሮች ስለ ኢሳምና ስለ ኢክራም በጣም ይከብዳሉነት አንዳንድ ጊዜ ስናስበው ይከብዳል አሁን ኢሳም ማለት በቀደም ነው ኡምራ አድርጎ ሄደው ከሳውዲ አረቢያ እንግዲህ አስበው ከኡምራ ወደዚህ ደግሞ ይሄን ነገር ቅድሚያ ስለ ህይወቱ ነበር ማስተካከል ያለበት እንደራሴ እንደው ማለት ይሄ ነገር እንትኑ ኡምራ ማድረጉ ለሱ ብላሽ ይሆንበታል የሚለው ነው ግን ኦሬዲ ምንም አይደለም በስከዛሬ ባሳለፈው ፈጣሪን ይቅርታ ጠይቆ አሁን ላይ በጥሩ ነገር ሐሳብ ማቅረቡ በጣም ቆንጆ ነው እንግዲህ ኢሳም ሁሉ ነገር ፈጣሪ ያስተካክልልህ በጣም ጥሩ ልጅ ነህ ብቻ እንትን ልበልህ በጣም ለፍተሃል በእንደዛ አጋጣሚ ከሆነ የፍቅር መስዋዕትን ብዙ ከፍላል ብዙ አዋርዶችን አሳልፋችኋል አንድ ላይ አብራችሁ የመኖር እድላችሁ ከፈጣሪ ጥሩ ነገር ያሰማን እንላለን እንግዲህ ስትለያዩ እኛም ደስ አይለንም ጥሩ መልካም ሰዎች ናችሁ በርቱልን እላለሁኝ ላይመን ቲዩብ አዲስ ከሆናችሁ ላይክ ሰብስክራይብ ያረጋችሁ አበርታቱኝ መልካም ሁኑልኝ ባይ ባይ